በስዬ አንተ ተይተህ እኮ እንዳልቀሰቅስ ሰራርችላችሁ ልውጣ ብዬ አለቀኩ ቃል ነው አይሆንም አምጪ ቆይ ይለመዳል ሁለተኛ ይለመዳል አይለመድም አልኩ እኮ በስዬ ጨራርሻለሁ እኮ ማቀራረብ ነው እናቀራርበዋለሁ በሰው ስራ አትግቢ ትችዋለህ ና በስዬ ና ምንድነው አይ አርፈሽ ቢ ስራ ታስፈታኝ በስዬ አርፈሽ ቢ ነኝ ልጆች አይነሱም እንዴ እነሳሉ ቆይ በስዬ ሄኒ የኔ አትጮህ እንጂ በስዬ እጮክ ነው የኔ አይሰሙማ የኔ ናንካ ሄኒ አረባክሽ በቃ አንተ ደግሞ በስዬ ይልቅ ጎረስ አርጊ ያሽ መጨረሻ ይረፍድባቸዋል ነኝ ልጆች እኔ ገብቼ ልልባብስ ቴንኪው እሺ በስዬ እናንተ ልጆች ስርዓት ያዙ ኋላ ተናግሬያለሁ በቃ እውነት ነው ማለት ነው ምኑ አይ ሄኒ ጧት ተነስተ ቁርስ ስትሰራ በህልም አይተው ነው ይሄ ህልም አይደለም ጋድ ነው ከዚህ በኋላ በኔ በሼፍ በስንቱ የተሰራ ምግብ ነው እዚህ ቤት የሚበላው ኑ ቁጭ በሉ ቁጭ ወይ ልጆች በስዬ በሉ እንግዲህ መልካም ውሎ ይሁንላችሁ ቴንኪው እሺ በስዬ መልካም ቀን እሺ አመሰግናለሁ በስዬ እሺ ብሉ እንጂ ብሉ ጎረስ አርጉ ምንድነው ምኑ በላ አርጉና ተነሱ እንጂ ሰዓት ሄዷል ብሉት እንጂ ደህና አደርክ ግባ እንደምናቀስ በል ግባ እስኪ አይ እድሜ ረጅም ነው ማለት ነው ያሳዝናል ልክ ስምን ስንጠራው መጣ መልስ ነበረኝ ግን ረፍዶብኛል ማዘር አቤት እባክዎ ልጁን ይቀበሉኝ ገና ልጆቹን ትምህርት ቤት አድርሼ ነው ስራ የሚሄደው እሺ አባዬ እሺ ማዘርዬ እንግዲህ አደራ እሺ ችግር እንደኔ ሆነው በቃ አንተና ምና ልጆቿን ጥላ ሄደች ምን ይደረግ አንዴ ካንተ ተወልደዋል ማዘር ለሁለቱም በቂ መልስ ነበረኝ ግን ረፍዶብኛል ደህና ዋሉ ሰላም ዋሉ ምን ሆነዋል አንተ እርሶ ሰውዬ